በአዲስ አበባ ቻይናውያን ቻይናዊውን አገቱ ከታዲያስ አዲስ You live. Now I'm free again. የምታደምጡት ታዲያስ አዲስ ነው። አዳዲስ ነገሮች ስናገኝ ይዘን እንቀርባለን። የዚህ ሳምንት ትልቅ ወሬ ከተባለ እንግዲህ ቻይናውያን ቻይናዊውን በአዲስ አበባ ለሰዓታት ማገታቸው ከፖሊስ በተገኘ ማረጋገጫ ለኛም ደርሶናል። ምንድነው ዝርዝር ጉዳዩን ታዴ ሲከታተለው ስለነበረ ወደዛው እናልፋለን። ታዴ እውነት ነው? ድርጊቱ እውነት ነው። ትላንት ማለዳ ላይ ነው የተፈጸመው። ከአዲስ አመት ጋር የተያያዘ ነገር ነው ወይ የሚለው ነገር ለማጣራት ጥረት እያደረግን ነበር። አይ ትዝ ያለኝ ምንድነው ትላንት ማቅረበነዋል። ፍሬንድሺፕ ህንጻ ላይ እንደዚሁ የደረሰ አንድ አደጋ ነበረ። አንድ ወጣት ሌባ አንድ የቻይና የጉዞ ኪሉስ ገባ ብሎ ሊሰርቅ ሲል ተደረሰበትና ሲያሯሩጡት ከሶስተኛ ፎቅ ላይ ተፈጠፈጠ። አሁንም ሆስፒታል ነው። ሆስፒታል ነው ያለው። ዝም ብያሰብኩኝ ዛሬ ደግሞ እንደገና ቻይናውያን አገቱ እዚህ ያለው። ስለዚህ በየጊዜው በየሳምንቱ አንድ ነገር ይኖራል ስለ ቻይናውያኑ እንግዲህ 13 ናቸው። ወደ አዲስ አበባ ወይም ወደ ኢትዮጵያ የመጡት ደግሞ በመብራት ኃይል ጋር በተያያዘ የሥራ ኮንትራክት ፈጽመው ወደ ኢትዮጵያ የመጡት ሲኢኢ የሚባለው የቻይና ኤሌክትሪካል ቴክኖሎጂ የሆነ ግሩፕ ነው እንግዲህ ወደዚህ ሀገር አስመጥቷቸው ስራቸውን ሲያከናውኑ የቆዩት። እሺ እንግዲህ ያልገባኝ ነገር ቻይናውያን ሲባል እንግዲህ በዛ ይላሉ። ቻይናዊውን አገቱ ሲል ደግሞ ቻይናዊ አንድ እንደሆነ እየገባኝ ነውና ምንድነው የአጋሽ ታጋቹ ድራማ መነሻው እንግዲህ ምንድነው እነዚህ 13 ቻይናውያን ከአስመጣቸው ድርጅት ሲኢኢ ካምፓኒ ዋና ስራ አስኪያጅ ከሆኑት ከሚስተር ዛንግ ዋንግ ኡንግ ጋር በትክክል ብለዋል። ትክክል ነው። ሚስተር ዛንግ ዋንግ ኡንግ ጋር እንግዲህ ቤታቸው ወደ ቦሌ ወረዳ 1 ቦሌ ሚካኤል በተለምዶ ቦሌ ሚካኤል የሚባለው አካባቢ ነው መኖሪያ ቤታቸውና በማለዳ 2 ሰዓት ላይ ሚስተር ዛንግ ዋንግ ኡንግ ቤት አመሩ። 13ቱ አሰብኩት እንዲሁ አንድ የቻይና ፊልም ነው የሚመስለው። ሰብሰብ ብለው የሰውየውን ቤት ሲወሩት ታየኝሽ። ከዛስ ቤታቸውን ወረሩት። ሰውየው አገር ሰላም ብለው እንደተለመደው ወደ ስራ ለመውጣት መኪናቸውን አስተናግደው ሊወጡ ሲሉ መውጣት እንደማይችሉ ተነገራቸው። በቻይንኛ አሏቸው። ሚስተር ዛንግ ዋንግ እንግዲህ ምን ማድረግ እንዳለባቸው ግራ ገባቸው። 13 የሥራ ባልደረቦቻቸው ከቤት እንደማይወጡ ነገሯቸው እና ምንድነው ጥያቄያቸው ሲሏቸው የተጠራቀመ ደሞዝ አለን፣ የተጠራቀመ ደሞዛችንን አልከፈልከንም፣ ብራችንን እስከምታመጣ ከዚህ ቤት አትወጣም አሏቸው። ብቻ እኔ ያው ትርጉሙ ስራ ላይ ያለው ላይዞት ቀጥላንተ አትወጡም ነው። አሁን አትወጣም የሚለውን በቻይንኛ ነው የነገርኩህ። እሺ እናም እንግዲህ ያጋሽ ታጋሽ ድራማው ከጧቱ 2 ሰዓት ጀመረ። 4 ሰዓት ከዛ ምሳ ሰዓት እንዴ ምንም ለውጥ የለም። ደሞዝ የላችሁም። ጭቅጭቁ ቀጥሏል። ከቀኑ 9 ሰዓት አሁንም ጭቅጭቁ እንደቀጠለ ነው። ምንም ለውጥ የለም። በቻይንኛ ነው ጭቅጭቁ። በቃ ቤቱ ቀውጢ ሲሆን ታስበኝ። ልክ ይሄ ቀውጢ መሆን ንግግሩ ያልጣማቸው የአካባቢው ሰዎች ለፖሊስ ስልክ ደወሉ። ደረሱ። ቻይና ከቻይና ጋር ችግር አለ አይነት ነገር ለቦሌ ፖሊስ መምሪያ ስልክ ጥሪ ደረሰ። ደረሱ ደርቢ ነው ያሏቸው። እርስ በርስ ነው ለማለት ነው። እሺ ፖሊስም እንግዲህ ጥሪው እንደደረሰው ወደ አካባቢው ሲደርስ ቦታውን እነዚህ 13 ቻይናውያን የሚስተር ዛንግ ዋንጉን ኖሪያ ከበው ሰውየውን አላስወጣም ማለታቸውን አረጋገጠ። ጉዳዩን ለማጣራት ሞከረ። 13ቱ የሚሉት የተጠራቀመ ደሞዝ አለን አልተከፈለንም፣ ካልተከፈለን ሰውየውን አንለቅም ነው የሚሉት። ፖሊስ በመሃል ጣልቃቸው እንዲሰጡ ተደረገ። እሳቸው ግን የሚሉት ከቀናት በፊት እኒህን 13ቱንም ቻይናውያንን ከብቃት ማነስ ጋር በተያያዘ ከድርጅቱ ቀንሰናቸው ነበር። ከድርጅቱ ስለቀነስናቸው ነው ይህን አይነት እርምጃ ለመውሰድ የሞከሩት አሉ። ከቀኑ 11 ሰዓት ላይ አጋሽ ታጋሽ ድራማው ፖሊስ 13ቱንም ወደ እስር ቤት ይዞ በመሄድ ድራማው ተጠናቀቀ። አንደኛ በሰው ሀገር ላይ ያለምንም ፍቃድ ሰው ማገት ወንጀል ነው እስከሚገባኝ ድረስ። ሁለተኛ ግን እኔ ለድርጅቱ ማቅረብ የምፈልገው ነገር ከሀገራቸው እዚህ ድረስ አምጥቶ ብቃት የላችሁም ማለት መጀመሪያ ይፈተና ሀገራቸው ላይ መሆን አልነበረበትም። እንደዚህ ብዙ ጥያቄዎች ያስነሳሉ። እነዚህን ጥያቄዎች እንግዲህ 13ቱንም በቁጥጥር ስር በመዋል ምክንያቱም የፈጸሙት ነገር ወንጀል ስለሆነ ተጠርጣሪዎቹን 13ቱንም ፖሊስ በቁጥጥር ስር አውሎ ምርመራ በማከናወን ላይ ነው ያለው። እነሱ የሚሉት ኮንትራክት ፈጽመን በመመጣን ግን ገባልን ቃልና የተጠራቀመ ደሞዛችን አልተከፈለንም ነው የሚሉት። ካምፓኒውና ስራ አስኪያጁ
ሚስተር ዛንግ ዋንጎንግ የሚሉት ደግሞ በብቃት ማነስ ከስራ ቀንሰናቸዋል እንጂ ምንም አይነት ክፍያ ከኛ የሚጠብቁት የለም የሚል ነገር ነው ቃላቸውን የሰጡት። አጠቃላይ ድራማው በዚህ መልክ ነው የተከናወነ የነበረው። ፖሊስ ግን ተጨማሪ ምርመራዎችን እያደረገ ነው ያለው ጉዳዩ። እንግዲህ ብዙ ሰዎች ሲከራከሩ ሰማለሁ። ቻይናና ኢትዮጵያ በጣም አፈራችንን አቧራችንን እየጠጡ ሀገራችንን እያሳደጉ ነው። ከዛ ጎን ለጎን ደግሞ የሚነሱ የተለያዩ ነገሮች ይኖራሉ። ለምሳሌ የፖሊስ ሪፖርትን በየጊዜው ስትሰባ የሰራተኛ አያያዝ ላይ የሚነሳ ችግር አለ። ወደ ሀገራቸው ሲሄዱ ይዟቸው ሊሄዱ የሚመክሯቸው የዞን ጥርስን የመሳሰሉ ነገሮች ላይ እንዲሁ የተለያዩ ጥያቄዎች ይነሳሉ። እነዚህ ሁሉ መጥፎ ነገሮች ቢሆኑ እንኳን ብዙዎች ደግሞ የሚስማሙበት አቧራችንን እየጠጡ ከተማችንን ሀገራችንን እየቆፈሩ ግን ትልቅ ለውጥ እያመጡ ነው። ብዙዎች በሚሉበት እንስማማ ከሆነ ክብር ለቻይናውያን። ግን አሁን ቀደም ያልከው አንድ ነጥብ ግን የውይይት መነሻ መሆን ይችላል። በተለይም የሰራተኞች አያያዝ በኢትዮጵያ ምን ይመስላል የሚለው ነገር መወያየት ያስችላል። ከዚህ ቀደም አንድ ዘገባ አቅርበን ነበር። በህንዳውያን የሚመራ አንድ ካርትሬጅ ካምፓኒ ሞባይል ስልክ ጠፋ ተብሎ ሙሉ ሰራተኞቹ ከቢሮ እንዳይወጡ ተደርገው ታግተው የነበረበት ነው። ባለቃቸው በኋላ ፖሊስ ደርሶ እገታው ድራማ የተጠናቀቀበትን ነገር አንስተን ነበር። ከዛ በኋላ ለሚዲያ መረጃ የሰጣችሁት ደግሞ እናንተ ናችሁ በሚል እንደገና ሰራተኞች ከስራ የተባረሩበት ነገርም ጭምር ከዛ አካባቢ ወሬዎች ሲመጡልን ነበርና አንዳንዴ ሰራተኞችን በምን መልኩ ነው የሚይዟቸው? የውጭ ካምፓኒዎች መጥተው እዚህ ሀገር ሰራተኞችን ቀጥረው ሲያሰሩ ኢትዮጵያውያኖችም ሆኑ ደግሞ ሌሎች ከውጭ ቀጥረው የሚያመጧቸው ሰዎች በምን ያህል መልኩ ነው የሚይዟቸው የሚለውም ደግሞ ትልቅ የውይይት መነሻ ይመስለኛል። ለማንኛውም እንግዲህ ቻይናውያኖቹ ቻይናዊውን አገቱ የሚለው የዚህ ሳምንት ወሬ በዚሁ ተጠናቀቀ።